ደህንነቱ ጥብቅ የሆነ በ12 ኤምባሲዎች የተከበበ እንዲሁም ከአዲሱ ቤተ መንግስት አቅራቢያ የሚገኝ የመኖሪያ አፓርትመንት። ሰላም እንዴት ናችሁ? ጸገነት እባላለሁ ከዲማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። ዛሬ የሚገኘው 9ኛው አዲስ ላውንች ያደረግነው የዲማ ሆፕ ሪል ስቴት ሳይታችን ነው። ብሪቲሽ ኤምባሲ ፊት ለፊት ይገኛል፣ ወይንም ደግሞ አዲሱ የቀበና ወንዝ ዳር ፕሮጀክት ፊት ለፊት ይህ ሳይታችን ይገኛል ማለት ነው። ገና ላውንች ካደረግን እንግዲህ አንድ ወሩ ነው። በአንድ ወር ጊዜ ውስጥ ደግሞ የግንባታ ፍጥነታችን በሌሎች ሳይቶቻችን እንዳስመሰከር ነው እዚህ ላይም ላሳያችሁ በአካል ይዣችሁ መጥቻለሁ ማለት ነው። እንግዲህ ወደ ሳይታችን እየገባን ይህ ሳይታችን ኦልሬዲ በአንድ ወር ጊዜ ውስጥ የሾሪንግ እና የቁፋሮ ስራው ተጠናቋል ማለት ነው። አሁን የቤዝመንት ስራውና ሌላው ስትራክቸር ይቀጥላል። እንደምታዩት ነው ይህ ሳይታችን 1620 ካሬ ላይ ያረፈ ነው። ሴት ባክ ኤሪያውንም በደንብ የጠበቀ የኮሪደር ልማቱ የተጠናቀቀለት ቦታ ላይ ነው እንግዲህ ይህን ሳይት ላውንች ያደረግነው። ከውጭም ሳይቱ ምን ይመስላል ሎኬሽኑን በደንብ አሳያችኋለሁ። ኮሪደር ልማት ያለቀበትና ቆንጆ ሎኬሽን ላይ ነው የምንገኘው። አሁን እዚህ ጋር እንደሆነ ይህ ሳይታችን ላይ ሁለት አንደርግራውንድ ቤዝመንት ይኖራቸዋል። G+24 ነው ሳይታችን ማለት ነው። ህንጻው የሚሆነው ሁለት አንደርግራውንድ ቤዝመንት ይኖራቸዋል። ካሬውም ስፋቱን እያያችሁት ነው። ተጨማሪ ደግሞ አንደኛና ሁለተኛ ፍሎር ተጨማሪ የፓርኪንግ ስፍራ ነው የሚኖራችሁ። ግራውንድ ፍሎር ደግሞ ሪሴፕሽን ለነዋሪዎች ሪሴፕሽን፣ ካፌና ሬስቶራንት እና ሱፐርማርኬት ይኖራቸዋል። በአጠቃላይ 4 ፍሎር የመኪና ፓርኪንግ ስፔስ አላችሁ። ከውጭ ይህንን ይመስላል። በዚህኛው ማስገቢያ በኩል በ6 ኪሎ በካቶሊክ ቤተክርስቲያን በኩል መግባት ትችላላችሁ። እንዲሁም ደግሞ በ4 ኪሎ ደግሞ ምን ይመስላል የሚኖር ላሳያችሁ ወደዚህ መጥቻለሁ። በሁለቱም ሳይድ ይሄ ከብሪቲሽ ኤምባሲ እንደመጣችሁ ከመገናኛ ወደ ብሪቲሽ ኤምባሲ ወደ 4 ኪሎ እና 6 ኪሎ መገንጠያቸው አደባባይ መብራቱ አለች አይደለ? በ4 ኪሎ በኩል በዚህ ጋር እንደታጠፋችሁ ሳይታችን የቱ ጋር ይገኛል ማለት ነው? እዚህ ጋር ይገኛል። እዚህ ጋር ማደያ ያለ ፊት ለፊት ዲማ ሆፕ ነው። በዛኛው በኩል ደግሞ ሞር ዲቴይሉን አሳያችኋለሁ። ከእንግሊዝ ኤምባሲ እንደመጣችሁ በ4 ኪሎ መታጠፊያው ምን ያህል ቅርበቱን ነው ላሳያችሁ እዚህ ጋር የመጣሁትና ይህንን የመሰለ የጫካ ፕሮጀክት ወደ አዲሱ ቤተ መንግስትና ወደ ኤምባሲዎቹ በቀጥታ ታያላችሁ ማለት ነው። ይህን ስፍራ እንደምታውቁት በኤምባሲዎች የተከበበ ነው። 12 ኤምባሲዎች በዚህ አካባቢ ይገኛሉ። ለደህንነታችሁም ፕላስ ደግሞ እንደ ኢንቨስትመንት የምትመርጡ ደረጃ 1 የመኖሪያ መንደር የሚሆን ነው በቅርብ ፊውቸር ማለት ነው። በኤምባሲዎች የተከበበ እንዲሁም ደግሞ አዲሱ ቤተ መንግስት ፊት ለፊት ነው ጫካ ፕሮጀክት ፊት ለፊት በጣም ተመራጭ ቦታ ነው ለሬንታልም ቢሆን እዚህ አካባቢ ዲፕሎማት ኤሪያ ስለሆነ ፕላስ ደግሞ ለመኖሪያ በጣም ሴፍ የሆነና ሌክዠሪ ኤሪያ ላይ ነው ማለት ነው የምትኖሩት። አሁን ደግሞ በ6 ኪሎ በኩል ደግሞ ስትገቡ ምን ይመስላል የሚለውን ነው ሳይታችንን ማሳያችሁ። እዚህ በኩል ከጀርባ በኩል የምታዩት ነው ሳይታችን ማለት ነው። በ4 ኪሎም በ6 ኪሎም እንዴት መግባት እንደምትችሉ ለሁለቱም ሴንተር እንደሆነና በጣም በቃ የምትወዱት ኢንቫይሮንመንት እንደሆነ ነው ማሳያችሁ። በዛ ላይ አሁን የቆምኩበት ስፔስ የመንግስት ፓርኪንግ ኤሪያ ነውና ካላችሁ 4 የመኪና ፓርኪንግ ስፔስ ተጨማሪ እንደዚህ ደግሞ ፍሪ መንግስት ፓርኪንግ ስፍራ አላችሁ። ጸጥ ያለ ይህንን የመሰለ በደን የተሸፈነ ጫካ ፕሮጀክት የተፈጥሮ አየር እያጣጣማችሁ የምትኖሩበት ስፍራ ነው። ባይ ዘ ዌይ አሁን እየተቀረስኩ ያለሁት በጠራራ ፀሐይ ነውና እንዴት ቆንጆ የሆነ የነፋሻማ አየር እንዳለው እናንተም በቦታ ሆናችሁ መመስከር ትችላላችሁ። ግሪን ኤሪያ ነው። በተለይ የተራራ ቪው እያያችሁ በዛ ደግሞ በዚህ ፊት ለፊት ደግሞ የቀበና ወንዝ ዳር ፕሮጀክት ይገኛል በ6 ኪሎ ሳይድ ማለት ነው። ይሄ አደባባዩ መብራቱ ነው ከእንግሊዝ ኤምባሲ ወደ 4 ኪሎ እና ወደ 6 ኪሎ የሚያመጣው። ከፊት ለፊት ደግሞ የወንዝ ዳር ፕሮጀክቱ ይታያል ማለት ነው። በጣም ነው የሚያምረው። እዚህ መብራቱ ፊት ለፊት ነው የቀበና ወንዝ ዳር ፕሮጀክት ያለው። የጀልባው ጉዞ ነው ከቤታችሁ ባልከኒ ሆናችሁ ልታዩ የምትችሉት እና ይሄን የመሰለ ማውንቴን ቪው። እንግዲህ ያደጉ ሀገራት ላይ ባለሀብቶች የሚኖሩት እንደዚህ ተራራማ ቦታ በደን የተከበበ እንዲሁም ደግሞ ወንዝ ዳር አካባቢ ነው። በመሀል ከተማ ደግሞ በፈለጋችሁት ካሬና ፕራይስ አማራጭ ደግሞ እንደዚህ ሌክዠሪ የሆነ ቦታ የመኖሪያ አፓርትመንት የምትፈልጉ ከሆነ ያው ይሄንን ሳይታችንን በጣም ተመራጭ እንደምታደርጉት እርግጠኛ ነኝ። ከ15% ቅድመ ክፍያ ጀምሮ የመኖሪያ አፓርትመንቶች ማግኘት ትችላላችሁ። ያለቀ የተጠናቀቁ ያስረከምናቸውን ቤቶች ደግሞ አሳያችኋለሁ ማለት ነው፣ ሳምፕል ሃውስ ያለበትን። እናም ደግሞ እዚህ ሳይት ላይ ምን የተለየ ነገር እንዳለው በመንገድ እየነገርኳችሁ ሄዳለሁ። ይሄ ሳይታችን በ7 ስታር ሆቴል ስታንዳርድ ነው የሚገነባው። ህንጻው ኦፕን ዳውን ነው ማለት ነው። ከላይ ወደ ታች ጣሪያው ሙሉ ግላስድ ነው የሚሆነው። እንደ 7 ስታር ኦፕን ዳውን ሆኖ ካላችሁበት ፍሎር እስከ ግራውንድ ፍሎር ድረስ ማየት ትችላላችሁ። በዛ ላይ ደግሞ ሌላ ፊቸሮቹን እንዳልኳችሁ 2 ቤዝመንት 2 ደግሞ ተጨማሪ ፓርኪንግ ስፔስ አለ። አሁን ወደ ዋናው አፓርትመንት እየገባው ነው። ኦፕን ዳውን ይሄንን ነው የሚመስለው ማለት ነው። ከመኖሪያ አፓርትመንታችሁ እንደዚህ ኦፕን ዳውን ሆኖ ከጎረቤቶቻችሁ ጋር የምትገናኙት ኤሌቬተር ጋር ነው የሚሆነው። ቆንጆ የሆነ የተፈጥሮ ብርሃን ይገባዋል። እዚህ ሳይታችን እንደውም ኮመርሻል ያለው ነው፣ ግን የእናንተ ምን ይሆናል እንደዚህ ለነዋሪዎች ሱፐርማርኬት እና ካፌ ኤንድ ሬስቶራንት ይኖራል፣ ሪሴፕሽንም ይኖራቸዋል። ኤሌቬተር ደግሞ 4 ነው የሚኖረው፣ ግን የዚህ ሳይት 3 ነው። ጀስት አሳያችኋለሁ ስገቡ ምን ሊመስል እንደሚችል ያለቀ ቤታችን። አሁን አንደኛውን ሊፍት ያሳያችሁ የቃ ሊፍት ነው። 2 ደግሞ ተጨማሪ ሊፍቶች
አሉ። ይሄ ሲግናል ድንበር ሆስፒታል አካባቢ ኦልሬዲ አስረክበን ነዋሪዎች እየኖሩበት የሚገኘው ሳይታችን ነው። ግን የቀበናው ሳይታችን ላይ ምን ፊቸር አለው? እነዚህን 2 ሊፍቶች እንዳያችሁ 4 ሊፍት አለው። ፕላስ ደግሞ ኦፕን ዳውን ስለሆነ አሁን እንደዚህ መተላለፊያ ኮሪደራችሁ መሀል ላይ የሚሆነው ክፍተት ሆኖ እናንተ ካላችሁበት ፍሎር ለምሳሌ 8ኛ ፍሎር ከሆነ እስከ ግራውንድ ፍሎር ያለውን ነገር ማየት ትችላላችሁ በኦፕን ዳውኑ እና ደግሞ ከጎረቤቶቻችሁ ጋር ልትገናኙ የምትችሉት ወደ ሊፍቱ ጋር ነው ማለት ነው። ቢኮዝ ኦፕን ዳውን ስለሆነ ማለት ነው። በሰርኩሌሽን ነው ልትገናኙ የምትችሉት። ሶ ይሄ ያለቀ ቤት ነው። ይሄ አንድ ቤት ብቻ ነው የሚቀረው። በቃ የተጠናቀቀ ለማስረከብ ዝግጁ የሆነ የሰራተኛ ሩም ለብቻው ከራሷ ሻወር ሽንት ቤት ጋር ያለው ባለ 3 መኝታ 290 ካሬ አፓርትመንታችን ነው። ባይ ዘ ዌይ ይሄ በፉል ፊኒሽ ጥንቅቅ አድርገን ያስረከብነው ነው። የሻወር ሽንት ቤት እቃው ኤቭሪቲንግ ጥንቅቅ ያለ ነው። ወደ ዋናው አፓርትመንት ስገባ ደግሞ ይሄንን የመሰለ ካዝና በር ገጥመን ነው የምናስረክባችሁ። ሴም ቲንግ ነው የሪቨርሳይድ ሳይታችን ላይ የምታገኙት። ሜድ ኢን ኢታሊ ኢምፖርተድ በር ነው። 6 12 መቆለፍ ያለው ከፊት 6 ከኋላም እንደዚሁ ካዝና በር በመባል ነው የሚታወቀው። እሳት አደጋ ከ4 እስከ 6 ሰዓት ወደ ውስጥም ሆነ ወደ ውጭ አያስተላልፍም። ለደህንነታችሁ ደግሞ ስጋት እንዳይኖርባችሁ በየሩፉ ላይ ሴንሰሮች ተገጥመዋል። ጣሪያው ላይ ማየት ትችላላችሁ። ሰው እሳት አደጋውን ከመነሻው ቴምፕሬቸር እና ስሞክን ዲቴክት አድርጎ ያጠፋዋል። ይሄ ደግሞ ሳሎናችን ነው። ይህንን የመሰለ የተንጠለለ ሳሎን እና ቆንጆ ባልከኒ አክሰስ ታገኛላችሁ። ሞር ባልከኒውን ደግሞ በመኝታ ቤት በኩል አሳያችኋለሁ። እስከዛ ደግሞ ኦፕን ኪችኑን ተመልከቱት። ይህንን የመሰለ ጽድት ያለ ኦፕን ኪችን አላችሁ። በሪቨርሳይድ ሳይታችን ባይ ዘ ዌይ ኤቭሪቲንግ እዚህ ያለውን ነገር ታገኛላችሁ። ግን የክሎዝድ ኪችን አማራጭም አላችሁ። ምግብ ሽታ እንዲያረብሻችሁ ኢንዱስትሪያል ኤግዞስት ሲስተም ስላለ ምግብ ሽታውን ጥርግርግ አድርጎ ነው የሚያስወግድላችሁ። በተጨማሪም ደግሞ ትራዲሽናል ኪችን አላችሁ በዛኛው ሳይድ። እንዳልኳችሁ ኮምፔር የምታደርጉት ነገር እዚህ ላይ ክሎዝድ ኪችን አማራጭ የለም። ሪቨርሳይድ ላይ ደግሞ ክሎዝድ ኪችን አምጥተንላችኋል። እንደገና ደግሞ ኦፕን ዳውን ነው ዋናው ቢልዲንጉ ራሱ። ፕላስ ደግሞ ፉሊ ሬዚደንሻል ለው ካፌ፣ ሬስቶራንት እና ተጨማሪ ምን አላችሁ ሪሴፕሽን። ይሄ ማስተር ቤድሩሙ ነው። በጣም ሰፊ ነው። እንዴት እንደሚያምር እያያችሁት ነው። 3 ቤድሩምም ከሆነ 2 ቤድሩምም 1 ቤድሩም በዚህ ስታንዳርድ ነው የምናስረክባችሁ። ባልከኒ ሼር ያደርጋል ከሳሎኑ ጋር። ይሄን የመሰለ ሰፊ ባልከኒ ያላችሁ። ክሎሴቱ ባይ ዘ ዌይ ሰፊ ነው። ስንመለስ አሳያችኋለሁ። 3 ሜትር ቁመት ያለው ነው። ወደ ማስተር ባዝሩሙ ወስዳችሁ እንደዚህ ሴንሰር መስታወት ገጥመን የምናስረክባችሁ። ሙቅም ሆነ ቀዝቃዛ ውሃ እዚህ ጋር ቴምፕሬቸሩን ሬጉሌት አድርጋችሁ መጠቀም ትችላላችሁ። ሻወር ሽንት ቤት እቃ እንደዚህ በፉል ፊኒሽ ጥንቅቅ አድርገን ነው የምናስረክባችሁ። ኢምፖርትድ እቃዎች ናቸው። በደንብ በቪዲዮ ላይ ማየት ትችላላችሁ። እንዲሁም ደግሞ ይሄን የመሰለ 3 ሜትር ቁመት ያለው ትልቅ ክሎሴት በማስተር ቤድሩማችሁ እንገጥማለን ማለት ነው። ለየት የሚያደርገው ነገር እዚህ ሪቨርሳይድ 3 ቤድሩም አፓርትመንታችን ላይ ዎኪንግ ክሎሴት አላችሁ፣ የመልበሻ ክፍል ማለት ነው። ስለዚህ አንዳንድ ነገሮችን ከዚህኛው ሳይታችን ብዙ ነገሮችን ጨምረን ሞር ዘመናዊ አድርገን ነው አዲስ ላውንች ያደረግነውን ሳይት ያመጣንላችሁ። ይሄ 2ኛ ቤድሩም ነው። ክሎሴት ገጥመን ነው የምናስረክባችሁ በፉል ፊኒሽ ጥንቅቅ አድርገን ስናስረክባችሁ። ይሄንን የመሰለ ክሎሴት አለው። ከማስተር ቤድሩም ራሱ አይተናነስም። ባይ ዘ ዌይ ይሄ ቤት ሲግናል ላይ አንድ ቤት ብቻ ይቀራል። ይሄን ቤት የምትፈልጉ ከሆነ 290 ካሬ ነው። የራሱ የሆነ ባልከኒ አክሰስ አለው ማለት ነው። እዚህ ጋር መጽሐፍ እያነበባችሁ ቁርስ የበላችሁ ሻይ ቡና እያላችሁ ጊዜ ማሳለፍ የምትችሉበት ባልከኒ ያላችሁ ከመኝታ ቤታችሁ። ይሄ ብቻ አይደለም፣ 3ኛ ቤድሩምም አለ። እዚህ ጋር እያያችሁ ያላችሁትን ማቴሪያሎች ኳሊቲ በዚህ ስታንዳርድ ራሱን ነው የምናስረክባችሁ። ይሄ ከጨመርነው ትራዲሽናል ኪችን፣ መልበሻ ክፍል፣ ዎኪንግ ክሎሴት እንዲሁም ደግሞ ኦፕን ዳውን የህንፃ ከመሆኑ ተጨማሪ ማለት ነው። እና ይሄ የልጆች ክፍል ነው። በጣም ሰፋ ያለ ነው። የራሳቸው የሆነ ክሎሴት አላቸው። እንግዲህ እዚህ ጋር ዘና ብሎ ራሱ 2 አልጋ ይዟል። እስከ 3 አልጋ ድረስ ይዟል። ፕላስ ደግሞ ማጥኛ ኤሪያውንም አይታችኋል አይደለ? ልጆች ማጥኛ ስፍራም አላቸው ማለት ነው። ይህንን ይመስላል ማለት ነው። 3 ቤድሩምም ከፈልጋችሁ 4 ቤድሩምም 2 ቤድሩምም 1 ቤድሩም ራሱ ቢሆን ኢማጅን ማድረግ ያለባችሁ የካሬውን እና የቤድሩሙን ታይፕ ነው እንጂ በሴም ኳሊቲ ነው የምናስረክባችሁ። ስለዚህ እንደዚህ ጽድት ያለ ቤት ሪቨርሳይድ ላይ ዛግ ፕሮጀክታችን ላይ መረከብ ከፈልጋችሁ 15% ቅድመ ክፍያ ክፍላችሁ ቀሪውን በ3 ዓመት አጠናቃችሁ የምትረከቡት ቆንጆ ሳይት አለላችሁ። ለበለጠ መረጃ እኔን ኮንታክት ማድረጋችሁን አትርሱ። አመሰግናለሁ።